እስራኤላውያንን ለማውጣት ወደ ግብጽ ሲሄድ በግ ካረዱ በኋላ የበጉን ደም በሚኖርበት በር ላይ እንዲቀቡ አደረገ። ስለዚህ ምን ብሎ ተናገራቸው? ደሙ ምልክት ይሆናቸዋል። ለምን? ቀሳፊው ሲመጣ ያልፋል። እሱ ብቻ አይደለም፣ በደጅ ለቅሶ ነበር። የእግዚአብሔር እሳት ወርዷል። ብዙዎች ተቀስፈዋል፣ ብዙዎች ሞተዋል፣ ብዙዎች አልቀዋል። ለቅሶ ይሰማል። ከዚህ በፊት ሰምተው የማያውቁት አይነት ጩኸት እየተሰማ ነው ያለው። ደሙ መጠበቅ ብቻ ሳይሆን እነሱም እንዳይወጡ ይከለክላል። በቤት ተቀመጥ ያለው እግዚአብሔር ነው። በደጅ እንዳይወጡ ደሙ ይከለክላል። በሌላ አባባል አጥር ያስፈልጋል ደጁን ለማየት። መዋጀት ማለት ከስክሪኑ መጾም ነው። ከሶሻል ሚዲያው መጾም ነው። በሕይወታችሁ የተለማመዳችሁት ነገር ይኖራችኋል። እኔም ደርሶብኝ ያውቃለሁ። ስልክ ረስታችሁ ወጣችሁ፣ ስልክ ረስታችሁ ወደ ስራ ሄዳችሁ፣ ስልክ ረስታችሁ ከቤታችሁ ወጣችሁ፣ ሰማይና ምድር የተደባለቀ ይልቅ እንደሚመስል ወይ ስልኬን ረሳው። አለመጸለይ እንደዚህ አያሳስብም፣ አያስጮህም። የእግዚአብሔርን ቃል ወይ ሳላነብ አይልም፣ ሰው ሳልጸልይ አይልም። አንድ ሊጠፋበት ያለውን ነገር ቤቱ ከመርሳቱ የተነሳ ሰውነቱ ሁሉ ይንቀጠቀጣል። ስልኬን ረሳው። የሚደውልለት እኮ የለው፣ ነገር ግን ስክሮል ለማድረግ ነው ወደ ላይና ወደ ታች። ጊዜ የሚበላውን ነገር ያንን ጌታዬን ያንን አምላኬን ረሳሁት፣ ያንን ገዢዬን ረሳሁት፣ ያን ጊዜን የሚበላውን ነገር ረሳሁት። አይ እስራት ነው። ማለቂያ የሌላቸው ቪዲዮዎች፣ አጫጭር ቪዲዮዎች ገብተዋልና የሰው አይምሮ ተወጥሯል፣ ተይዟል፣ ሱሰኛ ሆኗል። ለመንፈሳዊው ዓለም ምናልባት ሰው እነዚህ አደንዛዥ እጾችን ሄዶ ሰው ላይወስድ ይችላል። ሰው ሰክሮ ላታዩት ትችላላችሁ፣ ሲንገዳገድ ላታዩት ትችላላችሁ። በዚህ ሶሻል ሚዲያ በሚባለው አደንዛዥ እጽ ግን አይምሮ ደንዝዟል፣ ውስጡ ደንዝዟል። ለእግዚአብሔር ለሆነው ነገር አይንቀጠቀጥም፣ አይርድም። የቀን ሌባ እዛ ውስጥ እንደተጠቀጠቀ ሰው አያስተውልም። የጊዜ ሌባ እዛ ውስጥ እንዳለ ሰው አያስተውልም። ጊዜዎች ተበልተዋል። ወርቅ የሆኑ ጊዜያቶች፣ ለእግዚአብሔር የሚገባ ጊዜያቶች፣ ለሰው ከእግዚአብሔር ለሚቀበለው ነገር የተበሉ ጊዜያቶች። አይምሮ ተወጥሮ ነው ያለው። ዘመንን መዋጀት ማለት በዚህ እኛ ላለንበት ዘመን ከስክሪን መራቅ ማለት ነው። ዘመንን መዋጀት ማለት ከገዛነውና ጊዜያችንን ከሚበላው ስልክ መራቅ ማለት ነው። ዘመንን መዋጀት ማለት ስክሮል ከምናደርገው ከማይጠቅመን ፍሬ ከሌለበት ሰው ሰራሽ ከሆኑ ነገሮች መራቅ። ሐዋርያው በዛ ዘመን በኤፌሶን ለሚገኙ ቅዱሳኖች ይህንን ሲጽፍ ለኔና ለናንተ የሚጽፍልን፣ ለኔና ለናንተ በዚህ ዘመን ያለው መልእክት እሱ ነው። መራቅ፣ ዘመኑን ዋጁ።
የጊዜውን ሌባ ያዙት። ሶሻል ሚዲያ የምንሰማቸው ኢንፎርሜሽኖች ህይወታችን ላይ ካመጡት ነገር አንዱ የማንነት ቀውስ ነው፣ የህልውና ቀውስ ነው፣ መንፈሳዊ ቀውስ ነው። በወሬ ማንኛውንም ነገር የትም ሳትሄዱ በቤታችሁ ቁጭ ብላችሁ እንደምታገኙ ተደርጎ የተሰራ ነው። ልትደሰቱ የምትፈልጉባቸው ነገሮችን የምትመለከቱበት ነው። ሊያሳዝናችሁ ወይም ያሳዘነ ነገር ልትሰሙ የምትችሉበት ነገር ነው። ጦርና የጦርን ወሬ ልትሰሙ የምትችሉበት ነገር ነው። በስዕል የተደገፈ ማለት ነው። መጽሐፍ ቅዱስ እኮ ራሱ ጦርና የጦርን ወሬ ትሰማላችሁ ይላል። ብዙ ጊዜ በሶሻል ሚዲያ ላይ ማጥፋት ለጸሎት አላነቃቃም፣ ወደ ጸሎት አልወሰደም፣ ወደ እንባ አልወሰደም፣ እግዚአብሔርን ወደ መፈለግ አልወሰደም። ህይወትን በወሬ ህይወትን በኢንፎርሜሽን ሞልቶታል። ሰው ከብዶት እንዲውል ከብዶት እንዳይንቀሳቀስ ህይወት ከብዶት ኑሮ ከብዶት ቀስ እያለ ድንዛዜ ሁላችን ብንጠይቅ የጸሎት ነገሮቻችን ምን ላይ ነው ብለን ብንል የት እንዳለን እናገኘዋለን። የእግዚአብሔር ቃል ዕውቀታችን ምን ላይ ነው ብንል የቱ ጋር እንደሆነ እናገኘዋለን። ለምን ከተባለ ጊዜው የለማ ተበልቷል። ገዝተን ኪሳችን የከተትነው ዋጋ ከፍለን በየወሩ የምንከፍለው ኪሳችን ከተን በልቶናል። በደም አደምጡ። ነቀዝ እህል ውስጥ ሲገባ በሆነ ቀዳዳ ይገባል። ባናት፣ በጎን፣ በግራ፣ በቀኝ፣ በፊት፣ በኋላ ይገባል። በውስጡ ያለውን ህይወት ይበላና በልቶ ሲጨርስ ይሞታል። ሶሻል ሚዲያ ዛሬ ላይ ገል ይችላል ሰው፣ ነገር ግን ዘር ነው እየገባ ያለው ዘር ነው፣ ገዳይ ዘር ነው። በጊዜ መሰረቅ የገቡ ጊዜያቶች ወይም ደግሞ በጊዜ መሰረቅ የገቡ ወሬዎች በሰው ውስጥ መንፈሳዊው ነገር እንዲያሽቆለቁል ሰውን ሃይማኖታዊ የማድረግ አቅም አላቸው። ሰው ሃይማኖታዊ ሆኖ እንዲኖር፣ ሃይማኖታዊ ሆኖ እንዲጓዝ፣ ሃይማኖታዊ ሆኖ እንዲኖር የሚያደርግ ወይም የማድረግ ጉልበት አለው። ህይወትን በውስጥ ገብቶ እንደዚህ እንደነቀዝ ቀስ እያለ እየቦረቦረ ይበላዋል። ስለዚህ ከሶሻል ሚዲያ የሚሰሙ ነገሮች፣ ከተሰረቁ ጊዜያቶች የሚወሰዱ ነገሮች ጭንቀት፣ ፍርሃት፣ ውጥረት፣ ክብደት አምጥተዋልና ይሄኛው ዜና አልተመቸኝም፣ ያኛው ምን ይላል፣ ይሄኛው ዜና ጥሩ አይደለም፣ ይሄንን አልወደውም። እነዛ ናቸው ጥሩ የሚያወሩት፣ ጥሩ የሚናገሩት እነዚያ ናቸው። አዎ ትክክል ነው ብለን የመጨረሻው ጋር ስንደርስ ሰዓታችን አልቋል፣ ገብተን እንተኛለን። የሚቀጥለውም ቀን እንደዚሁ ነው። ቀኖቹ ክፉዎች ናቸውና ተሰርቀዋል። ቀኖቻችሁን ሊሰርቁ የሚችሉ ነገሮች ቀን ላይ ተለቀዋል። በቤታችሁ የተቀመጠው ቴሌቪዥን ባየር ላይ የተለቀቀውን ስቦ ቤታችሁ ላይ እንደሚያመጣው ስቦ ስልካችሁ ላይ እንደሚገባው ቀኖቹ ላይ የተለቀቁ የቀን ሌቦች አሉ። ሐዋርያው የሚለው ስም ዘመኑን ዋጁ፣
ጊዜን አጋጣሚ ፈልጋችሁ አጋጣሚ ተጠቅማችሁ በመትሄዱበት በመትቆሙበት በመትንቀሳቀሱበት ሁሉ አጋጣሚውን በመጠቀም መንፈሳዊ ነገሮችን አድርጉ። መደመጥቷል በኋላ እንጸልያለን የሚል ቋንቋ ነገ እንጸልያለን በዚህ ጊዜ እንጸልያለን የሚል ከሶሻል ሚዲያው ከመጣ የሽንፈት ቃል እንጂ መንፈሳዊ ቤት አይደለም ይሄ ያለው። ጊዜ ከመበላቱ የተነሳ ወይ ሳላቀው ይሄን ያለው ይሄን ሳልሰራ ከዚያስ ለሚቀጥለው ቀን ክፋቱ ያሸጋግርሃል ወደሚቀጥለው ቀን ክፋቱ ያሸጋግርሃል ወደሚቀጥለው ጊዜ። ጳውሎስ የሚናገረው ይሄንን ነው። ቀኖቹ ክፉዎች ናቸው ሲል አሁን ያለንበት ዘመን አሳሳቢ ነው። ነገ ያንተ አይደለም የኔ አይደለም የኛ አይደለም የናንተ አይደለም የማንንም አይደለም። ሰው ረጅም እድሜ እንዳለው ይቆጥራል ያስባል። ረጅም እንደሚኖር ዘላለም እንደሚኖር ያስባል። ዘላለማዊነቱን ከውስጡ የሚመጡ የቀሌቦች ግን መጠው ጨርሰውታል። ነገ ስለሚቀበለው ዘላለማዊነት ያወራል ሰው። አሁን ስላለው ስለተገለጠው ዘላለማዊነት አይናገርም። የእግዚአብሔር መንግስት በዚህ ጊዜ ትመጣለች እዛ ነች አይሎትም አለ ጌታ። የእግዚአብሔር መንግስት በመካከላችሁ ናት። የእግዚአብሔር መንግስት በመካከላችሁ አለች። ሐዋርያው የሚነግራቸው ቀኖቹ ክፉዎች ናቸውና ዘመኑን ዋጁ የሚለው ዛሬ እንደ መጨረሻ እድል አድርጋችሁ ቁጠሩት። የዛሬም ቀን የመጨረሻ እድል ሊሆን ይችላል። በዛሬው ቀን አጋጣሚዎችን ተጠቀሙ እያለ ነው። ስለዚህ ምን ልለው የጊዜ ሌባ አለ። የጊዜ ሌባ መዋጀት ይለዋል መጽሐፍ ቅዱስ። ዋጁት። ከንቱ ወሬ አንደበትን መግታት ጊዜያችንን በአግባቡ መጠቀም ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ማለት ከተሰረቁ ጊዜያቶች መካከል የእግዚአብሔርን ድምጽ የምንሰማበትን ጊዜ ፈልፍሎ ወይም ደግሞ ፈልጎ ማውጣት። በዚህ በተለቀቀው በዚህ በአየሩ ላይ መናፍስቶች ተጠቅጥቀው ነው ያሉት። ድምጾች ተጠቅጥቀው ነው ያሉት። ትልቁ ቻሌንጅ ለመንፈሳዊው ዓለም እሱ ነው። ሌሎች ድምጾች ሞልተዋል። ሳይታወቅ እኮ ነው ድንገት የገነት ውስጥ እግዚአብሔር አዳምና ሔዋንን ባስቀመጠበት ስፍራ የሰይጣን ድምጽ የተቀመጠው። ለባቡ ሲናገር መጽሐፍ ቅዱስ ምንድነው የሚለው? አፈር ነህ፣ አፈር እየላስክ ትኖራለህ። እነዚህ ድምጾች የተሰረቁ ጊዜያቶች የሚሰሙ የሚሰጡ ኢንፎርሜሽኖች አፈር ሰው እየላሰ እንዲኖር የሚያደርጉ ናቸው። ምድራዊ የሚያደርጉ ናቸው። ከእግዚአብሔር የሚለዩ ናቸው። ድምጹ ከእግዚአብሔር እንደለየ ድምጹ ከእግዚአብሔር እንዳወጣቸው እግዚአብሔርን ማየት እንዳልቻሉ እግዚአብሔርን ማየት እንደተሳናቸው እግዚአብሔር ናችሁ ብሎ ቀስቅሶ ስሜታቸውን ሌላ እንደሆኑ አድርጎ ያስቆጠራቸው እነሱም እንደሚችሉ እነሱም እንደሚያውቁበት ለራሳቸው እንደሚያውቁበት ተናግሮ እንዳስከለው እንደዛ ዘመን ዛሬም እንደዚሁ ነው። ከዚህ ምድራዊ አጋንንታዊ ሰይጣናዊ ከሆኑ ድምጾች መራቅ ማለት ነው። ሰይጣን ጊዜያችንን በከንቱ ነገር አጥፍቶ በባዶ እጃችን እንድንቆም ይፈልጋል። በባዶ እጅ ያለምንም። ኤልዛቤል ዛሬ ራስህን አለች ለዛ ታላቅ ለነበረው ነቢይ ኤልያስ። ይህንን ሰው ዛሬ ራሱ በራሱ ላይ ቢኖር ያው እግዚአብሔርን ብላ ማለች ድምጽ ሰማ። በውጭ ያለውን ነገር ሰማ። ይሄ የእግዚአብሔር ነቢይ የተናገረው የሚሆንለት የተናገረው የሚሳካለት
የእግዚአብሔር ታላቅ ነቢይ እግዚአብሔር የቀረበው እሱ ወደ እግዚአብሔር የቀረበ ሰው አንድ ሌላ ድምጽ ያስፈራው ያንቀጠቅጠው ጀመር። ለሌላ ነገር አልፎ ተሰጠ፣ ጥሎ ሄደ፣ ኮበለለ፣ ተሸሸገ። ባዶ እጁን ቀረ። እንደዚህ ብሏል፣ እኔ ብቻዬን ቀርቻለሁ አለ። ከየት የመጣ ነው? ከኤልዛቤል የወጣ ድምጽ ነው። ከየት የመጣ ነው? ከመንፈሳዊ ዓለም የወጣ በራሱ ፈቃድ ተነሳሽነት የተናገረው አይደለም። በፍርሃት ያወጣው ድምጽ ነው። በፍርሃት የተናገረው ድምጽ ነው። ከውጪ ከእግዚአብሔር ያልሆነ ምድራዊ ከሆነ ሰዋዊ ከሆነ አጋንንታዊ ከሆነ ድምጽ ጋር ተገናኝቷል። ስለዚህ ለእግዚአብሔር ምን አለው? ብቻዬን ነኝ አለ። ድሮ እኮ እግዚአብሔር ከሱ ጋር በእያንዳንዱ እርምጃ እግዚአብሔር ከሱ ጋር የነበረ ሰው ነው። በአፉ ቃል እግዚአብሔር የሚቆምለት ሰው ነው። የተናገረው የሚሆንለት ሰው ነው። እሳት ያወረደ ሰው ነው። አገር የሚያውቀው የሚፈራ ሰው ነው። እግዚአብሔርን ያስከበረ ሰው ነው። አሁን በሌላ ድምጽ ተይዟል። ተሸሸገ ይላል መጽሐፍ ቅዱስ። ገብቶ ተኛ ይላል። መንፈሳዊ ነገሩ በአንድ ጊዜ እንዴት እንደወረደ ከምን የተነሳ? በውጪ ካለው ድምጽ የተነሳ ጊዜውን በላችበት። አንድ ቃል ተናግራ ቃሉን ሰረቀችበት። አንድ ቃል አውጥታ ቃሉን ወሰደችበት። ሮጠ፣ አመለጠ፣ ሄደ፣ ተሸሸገ። ስለዚህ ሰይጣን ተናግሮ ጊዜያችንን ወስዶ በጊዜው ላይ ተናግሮ በጊዜው ላይ ጊዜን ሰርቆ በጊዜ ላይ ገዢ ሆኖ ጊዜን ባሪያ አድርጎ ሰው ጋር ይደርሳል። ሰው ጋር የደረሰው ከዚህ የተነሳ ነው። ሰው በእግዚአብሔር ፊት በከንቱ እንዲቆም ያደርጋል። በውስጥ ባዶነት እንዲቆም ያደርጋል። ይሄ ስለሆነ ነው ሐዋርያው ጳውሎስ ይሄንን ለኤፌሶን ሰዎች የሚነግራቸው በጥበብ ተመላለሱ። ላንበው ቃሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ። ከተማ ላይ የሚያሰክር ነገር ሞልቷል። የጣዖት አምልኮ አለ። ምግባረ ብልሹ የሆነ ነገር በከተማ ውስጥ ይደረጋል። እንደውም የአርጤሚስ የሚባል ቤተ መቅደስ በዛ ከተማ ላይ ነበር። ሰዎች ይሄንን አምልኮ ለማምለክ ምናልባትም በቤተ መቅደስ ውስጥ ስሜት ቀስቃሾች ስዕሎች ስለነበሩ ይሄንን ስዕል በማየት የሚደረግ ምግባረ ብልሹ የሆነ ለሰውነት ያልተገባ ነገር ይደረግበት የነበረበት ቤተ ጣዖት ነው። ሞኞች እንዳትሆኑ ይሄንን አጋጣሚ ተጠቀሙ እያለ ነው ሐዋርያው የሚናገረው። ስለዚህ መንፈስ ይሙላባችኋል። ምን አይነት? የእግዚአብሔር መንፈስ ይሙላባችኋል። በደጅ ያለውን ለመቋቋም በደጅ ያለውን ነገር ልትቋቋሙ እንድትችሉ በደጅ ያለውን ነገር መምታት እንድትችሉ ይሄንን የተሰረቀውን ቀናቶች ለእናንተ ማድረግ እንድትችሉ ከሚያስፈልገው ነገር አንዱ አለ በመንፈስ ተሞሉ። መንፈስ ይሙላባችሁ። አትችሉትም አለ። ያለ መንፈስ አትችሉትም። ያለ እግዚአብሔር መንፈስ አትችሉትም። ያለ ክርስቶስ አትችሉትም። ስለዚህ ባላችሁበት የትኛውንም አጋጣሚ ተጠቅማችሁ ቀኖቻችሁ ላይ በመንፈስ የምትሞሉ ሰዎች ሆኑ። የሚያሰክራችሁ ካለ በሌላ አባባል ምን ማለት ነው? ደጁ በሌላ ነገር ያሰክራችኋል። ደጁ የሚጠጣው ነገር አለ። ደጁም ያንገዳግዳል። ደጁም የሚሰክሩት ሰዎች የሰከሩበት የወይን ጠጅ ሌላ አይነት ነው። እንደ አምልኮ እንደ ጣዖት አምልኮ ወይም ደግሞ ከተማ ውስጥ ጊዜን ሊያባክኑ በሚችል ፍሬ በሌለው ነገር ላይ ጊዜያቸውን በሚያጠፉ የሰከሩ ሰዎች እንዳሉ ጠቋሚ ቃል ነው። መንፈስ ይሙላባችሁና በመንፈስ የምትሰክሩ ሁኑ። ምን ማለት ነው? በሌላ አባባል መንፈስ እናንተን የሚቆጣጠራችሁ ሰዎች ሁኑ። በራሳችሁ ፈቃድ የምትመላለሱ፣ በራሳችሁ እይታ የምትሄዱ፣ እንደፈለጋችሁ የምትናገሩ፣ እንደፈለጋችሁ የምትሰሙ፣ እንደፈለጋችሁ የምትወጡና እንደፈለጋችሁ የምትገቡ ሳይሆን አምላክ እንዳለው ሰው ኢየሱስ ክርስቶስ ለዘላለም ጌታ ኑሩ። መንፈስ ይሙላባችሁ።
በትናንሽ ማባቢያዎች እያለፍ ሳታቀው ምናልባት በሺዎች የሚቆጠሩ ጥቃቅን ቪዲዮዎችን ታያለህ። እስክሮል ትገልጣለህ፣ ምታት ትገልጣለህ፣ ያንተን ገዳዮች ታስተናግዳለህ፣ የህይወት መጥፊያ የሆኑትን ታስተናግዳለህ። ግልጽ ለማድረግ መንፈሳዊ ሰዎች ሚዲያ አይጠቀሙ የሚል አስተምሮ ነው አይደለም። እንደ ጥበበኞች ኑሩ ይላል መጽሐፍ ቅዱስ። ጌታ ሆይ አንተ የሰጠኸኝን ጠብቄያቸዋለሁ፣ አሁንም ላንተ ሰጣለሁ። በዓለም ሳሉ ጠብቃቸው፣ ከዓለም አውጣቸው አልልም። በዓለም ሳሉ ጠብቃቸው፣ ከዓለምም አውጣቸው አልልም። ሲስተም ውስጥ እንዳሉ ግን አንተ ጠብቃቸው። ሐዋርያው ለኤፌሶን ቤተ እምነቶች ወይም በኤፌሶን ላሉ ቅዱሳን ሲጽፍላቸው እያላቸው ያለው ልትጠበቁ የምትችሉበት ነገር አንድ ነው፣ መንፈስ ይሙላባችሁ። አንድ ነገር ልናገር ከዚህ ነገር ጋር አያይሽ። እግዚአብሔር እስራኤላውያንን ለማውጣት ወደ ግብጽ ሲሄድ በግ ካረዱ በኋላ የበጉን ደም በሚኖርበት በር ላይ እንዲቀቡ አደረገ። ስለዚህ ምን ብሎ ተናገራቸው? ደሙ ምልክት ይሆናቸዋል። ለምን? ቀሳፊው ሲመጣ ያልፋል። እሱ ብቻ አይደለም፣ በደጅ ለቅሶ ነበር። የእግዚአብሔር እሳት ወርዷል። ብዙዎች ተቀስፈዋል፣ ብዙዎች ሞተዋል፣ ብዙዎች አልቀዋል። ለቅሶ ይሰማል። ከዚህ በፊት ሰምተው የማያውቁት አይነት ጩኸት እየተሰማ ነው ያለው። ደሙ መጠበቅ ብቻ ሳይሆን እነሱም እንዳይወጡ ይከለክላል። በቤት ተቀመጥ ያለው እግዚአብሔር ነው። በደጅ እንዳይወጡ ደሙ ይከለክላል። በሌላ አባባል አጥር ያስፈልጋል ደጁን ለማየት። ለኤፌሶን ከተማ ጳውሎስ አጥር አርጎ የሰጣቸው ነገር አንድ ነው፣ መንፈስ ይሙላባችሁ። አጥራችሁ እሱ ነው። በመንፈስ የምትሰክሩ ሁኑ። ያን ጊዜ ሰማያዊው ነገር ብቻ በእናንተ ላይ ተጽዕኖ ማምጣት ይጀምራል። ደጁ አይናፍቃችሁም። የጊዜዎቹ ሌቦች እናንተ ጋር ድርሻ የላቸው። ጊዜያችሁ አይሰረቅም። ጊዜያችሁን በመንፈስ በመሞላት ጨርሱ። በመንፈስ ተሞሉ። መቼ? ሁል ጊዜ መንፈስ ይሙላባችሁ። ስለዚህ ደሙ ከውጭ ያለውን እንዳይገባ መከልከል ብቻ ሳይሆን እነሱም ወደ ደጅ እንዳይወጡ ከለላ ነው። ደሙ ከለላ ነው። በደም ከለላ ውስጥ እንዳይሆን ነው ሰይጣን ጊዜን የሚሰርቅ። የወይናችን ስፍራ አብበዋልና የወይናችን ስፍራ የሚያጠፉትን ምን ማለት ነው? የጊዜ ሌቦችን፣ ሶሻል ሚዲያ ላይ ያሉትን ጥቃቅንና ትናንሽ ተቆራርጠው የተቀመጡትን አጫጭር መልእክቶች ሊሆን ይችላል፣ አጫጭር ዜናዎች ሊሆን ይችላል። ጊዜውን የሚፈጁ ላይሆኑ ይችላሉ። ትንሽ ናቸው። የመጀመሪያው ትንሽ ሲያልቅ የሚቀጥለው ትንሽ ይጨምራል፣ የሚቀጥለው ትንሽ ይጨምራል። ሳይታወቅ ቀኑ ጨለማ ይሆናል። እሱ ብቻ አይደለም፣ ህይወት ጨለማ ይሆናል። ድንዛዜ ቀኑን ሙሉ በ3 ሰዓት ውስጥ የምትወስዱት ይህ የሶሻል ሚዲያ አደንዛዥ እጽ ውስጣችሁን ቀስ ብሎ ያመነምነዋል፣ ፍሬ አልባ ያደርገዋል። የዘመናችን ጥቃቅን ቀበሮች እነሱ ናቸው። የዘመናችን ሌቦች እነሱ ናቸው። ገዝተን እጃችን ላይ የያዝነው ቤታችን ያስቀመጥናቸው ነገሮች ሁሉ የመጥፋታችን ምክንያቶች እየሆኑ የመጡበት ጊዜ ነው። ማስተዋል ከሌለበት፣ ጥበብ ከሌለበት፣ በማስተዋል ካልተጠቀምን፣ በጥበብ ካልተጠቀምን ሰይጣን ዛሬ ወደ ሰዎች ከአንድ ቦታ ወደ ሌላ ቦታ መንፈስ ነው ይደርሳል። እውነት ነው። ግን አሁን የሆነ ቦታ ላይ ለመድረስ የሚሯሯጥበት ምክንያት የለውም። ያለው እሱ ነው። ምክንያቱም የምታያቸው ነገሮች ሁሉ ኢንተርቴን ያደርጓቸዋል። በጣም አስቂኝ ናቸው። በጣም ደስ የሚያሰኙ ናቸው። የነፍስን እርካታ ይሰጣሉ። መንፈሳዊ ህይወትን ባዶ ያደርጋሉ። መንፈሳዊ ህይወት ባዶ ይሆናል፣ ፍሬ አልባ ይሆናል።
የ5 ደቂቃ ስርቆት ከዘላለማዊ ነገር ሊያረቅ እንደሚችል የሚያስተውል ማን ይኖራል? በሶሻል ሚዲያ ላይ ለጥቂት ደቂቃ ብለን በማህበራዊ ሚዲያ ላይ ለጥቂት ደቂቃ ብለን ገብተን ሰዓታት ሲቃጠሉ ጥቃቅን ነገሮች ገብተው አበባውን ሲያራግፉት ሊያፈራ የነበረው ከአበባው በኋላ ፍሬ ይወጣልና ጥቃቅን ቀበሮ ሆኖ ይገባል። አበባውን እምሽቅ አድርገው ይጨርሱታል፣ ይረግፋል። አምስት ደቂቃ ነው። ይሄ 5 ደቂቃ ከጸሎት የተወሰደ ነው። 5 ደቂቃ ነው። ይሄ 5 ደቂቃ ከእግዚአብሔር ቃል የተወሰደ ነው። 5 ደቂቃ ነው። ይሄ 5 ደቂቃ ከጌታ ጋር ሰው ከሚያሳልፈው የተወሰደ ነው፣ የተሰረቀ ነው። ጥቃቅነው የሚያሳስባቸው እሱን ነው። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ በንቃ ሕሊና የምትመላለሱ ሁሉ ነው የሚለው። ጊዜን በብዛት የሚበላው ነገር ምንድነው? ጊዜን የሚወስደው ነገር ምንድነው? ለዋና ለሆነ ነገር ጊዜን እንዳልሰጥ ያደረገ ነገር ምንድነው ከሚል መነሳት ወደ መንፈሳዊነት ይመልሳል፣ ወደ እግዚአብሔር ነገር ይመልሳል፣ ወደ ሰማያዊ የሆነ ነገር ይመልሳል። ተመልሶ መንፈሳዊ ጥንካሬ እንዲመጣ ያደርጋል። በመንፈስ ሰው እንዲጠነክር ያደርገዋል። ጊዜን የበሉት እነማን ናቸው? ጊዜን የሚበሉት ምንድነው? ጊዜን የበላው ጊዜ የተበላው በምንድነው? ጊዜን ያስበላውት በምንድነው? ዛሬ ብሎ ማለት ትንሽ ነው ብሎ አለመናቅ። ትንሹም ነገር ነው አድጎ ትልቅ ሆኖ መንፈሳዊ ነገሩን ባዶ የሚያደርገው፣ ወደ ግዴለሽነት፣ ወደ ባዶነት፣ ወደ ቅዝቃዜ የሚከተው። ለዓይኖቻችን አጥር ማበጀት፣ እግዚአብሔር አጥር እንዳበጀላቸው መውጣት እንዳይችሉ ደም ከለላ እንዳደረገላቸው ከውጭ የሚገባ ነገር ወደ እነሱ እንዳይገባ ብቻ ሳይሆን እነሱም ወደ ውጭ እንዳይወጡ ደሙ ጠባቂያቸው ነበር። ለዓይን ከለላ ማድረግ። ዓይኔ በቀን ውስጥ ምን ያያል? የምፈቅደው ምን እንዲያይ ነው? ከሜዲያ ያለ ርህራሄ መራቅ ብቻ ሳይሆን መቀነስ፣ ቢያንስ መቀነስ፣ አጥር ማበጀት። አላይም፣ አልመለከትም። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። የጌታ ጸጋ ከሁላችሁም ጋር ይሁን።